ቤተሰቦች አንዳንድ ጊዜ ተማጽኖም ጸሎትም የሚሆንበት ጊዜ አለ መሰለኝና እስኪ እቺን ተማጽኖ አብረን እንስማት፣ እንጸልይላት። አንዳንድ ቤተሰቦች በምዕመናን አምኖ ጸሎታቸውን ልመናቸውን በፌስቡክ ይለጥፋሉና የሚደርስላቸውም ጸሎታቸው የሰመረላቸው ብዙ አሉ። ደግ ምዕመናን አይጠፉምና እስኪ የዚች ልጅ ተማጽኖን ሰምተን እኛም በጸሎት እናግዛት። ተማጽኖዋ እንዲህ ነበረ። ስውራ ማርያም እናቴ እባክሽ የተሰወረብኝን አንቺ ግለጭልኝ፣ ከጭንቀት አስወጥተሽ የትላንት ፈገግታዬን መልሽልኝ። ከኔ የበረታችሁ ሁላችሁ ጸልዩልኝ እባካችሁ። ይህ ወር ሳያልቅ ለጥያቄ መልስ አገኝ ዘንድ እናንተን የሰማች የጌታዬ እናት ድንግል ማርያም እኔንም ትሰማኝ ዘንድ ሰምታም ቸል ሳትል እንባዬን አብሳ የአዲስ ዓመት መልካም ዜና ታሰማኝ ዘንድ አብዝታችሁ ጸልዩልኝ። እኔም በአዲስ ዓመት አዲስ ተስፋ፣ አዲስ ደስታ፣ አዲስ ሰላም ይዤ የድንግልን ክብር መግለጫ 10,000 ብር አስገባለሁ ብላለች። እግዚአብሔር አምላክ ጸሎትሽን ይስማሽ።